ብዙዎቻችን የሰማነው ጎበዝ ሰው ጥበበኛ እንደሆነና ሰነፍ ደግሞ ጥበብ እንደማትቀርበው ነው አይደል? ስንፍና ጥበብ መሆኑን ዛሬ እነግርሃለሁ። እኔ ሳይሆን በእርግጥ ዘ አርት ኦፍ ሌዚነስ መጽሐፍ ነው እንደዛ የሚለን። ኦሆ ደግሞ ምኑን አመጣብን እንደምትል ተስፋ አደርጋለሁ። እቺ በመጠኗ አነስ ያለች መጽሐፍ እጅግ ብዙ ቁም ነገሮችን የያዘች ብቻ ሳትሆን ስንፍና ደካማነት ሳይሆን እንደውም ለብዙ ችግሮች መፍትሄ የሚሰጥና ከአነሰስሪ ካላስፈላጊ ችግሮች እንደሚያወጣን መፍትሄም እንደሆነ ትዳስሳለች። ከዚህ መጽሐፍ ያገኟቸውን ወሳኝ ነጥቦችን ቀጥሎ አጠር አድርገን እየተነተንን እንመለከታለን። እንግዲህ ሶሪ ለድምፁ ይሄ የሚለው ከውጭ ዝናብ እየዘነበ ስለሆነ ነው። እሺ እንግዲህ ምንም ማድረግ አይቻልም። እንግዲህ ድምፅን ከፍ አድርጌ ለማውራት እሞክራለሁ እና እቺ ዘ አርት ኦፍ ሌዝነስ መጽሐፍ ትርጉም ሌዝነስ ምንድን ነው የሚለውን ከመተርጎም ትጀምራለች። ሌዝነስ ምንድን ነው የሚለው ስንፍና ማለት አላስፈላጊ ስራን ችላ ማለት ነው ይላል መጽሐፉ። ሌዝነስ ኢዝ ዲ አቮይዳንስ ኦፍ አንነሰሰሪ ወርክ፣ አላስፈላጊ የሆነ ስራ ችላ ማለት መተው ነው ይላል። እንዲህ ማድረጋችን ለምን ይጠቅመናል ይላል ይህ መጽሐፍ። ጊዜያችንን፣ አቅማችንን፣ ጉልበታችንን ከመቆጠብ አልፎም ህይወትን ፉል ኢንጆይ እንድናደርግና ክሬቲቭ እንድንሆን በሌሎች ስራዎች ላይ በጣም ክሬቲቭ በሆነ ወይ ስራዎች እንድንሰራ ያግዛል ይላል። ትንሽ ከተለመደው ወጣ ያለ ሀሳብ ይመስለኛል። እስቲ ቀጥሎ ጠለቅ ወዳሉ ጉዳዮች እንመለከታለን። ውስጥ ገብተን የዚህ መጽሐፍ በጣም አጃኢብ የሚያሰኘው ወይም አጃኢባ የሚያሰኘው ሀሳብ ምንድን ነው? ሰነፍ መሆን የሚፈልግ ሰው ካለ ብሎ ቲፖች ይሰጣል። ሰነፍ መሆን ትፈልጋለህ? እንግዲህ ቀጥሎ የሚጠቅሳቸውን ቲፖች ተግብራቸው አይነት ሀሳብ አለ። ትንሽ ፈገግ የሚያሰኘን ነው ማለት ሰነፍ መሆን የሚፈልግ ሰው እንግዲህ አርት ኦፍ ሌዚነስ አይደል መጽሐፍ። ሰነፍ መሆን የሚፈልግ ሰው 3 ነገሮች ያድርግ ይላል የመጽሐፍ ስሙ። እንግዲህ የዝናብ የነጎድጓድ መብረቅ 3 ነገሮች አይደል ያልኩት። የመጀመሪያው እምብ ማለትን ቶሎ እንጨርስ መሰለኝ። እምብ ማለትን ተለማመድ ይላል። እምብ ማለትን ሰዎች በጣም በአጭር ጊዜ ነገሩ ቶሎ ሰርተህ አስረክብ ስሉ እምብ ማለት ነው ባህል ነው። በቃ አለቃ ነገሩ አለቃ ከሆነ ችግር ነው ስራ ብቻ እምብ ማለትን ተለማመድ። አለቃ ይሁን ሌላም ሰው ባጠረ ጊዜ ያንተን ብዙ ኤነርጂ እና ብዙ ጊዜ ብዙ ሰዓት ተጠቅመ ቶሎ እንዲጨርስ የሚሰጡ ስራዎችን ለአላስፈላጊ ውጥረት፣ ጭንቀት ስለሚዳርግ እምቢ ማለትን ኖርማላይዝ አድርግ፣ ተለማመድ። ኖርማል ነው እምቢ ማለት። በቃ ይሄን አልሰራም፣ ይሄን በዚህ ጊዜ ማድረስ አልችልም፣ ይሄን ለነገ ማድረስ አልችልም ብለህ እዛው ፊት ለፊት ሄደ በኋላ እንዲሆነብኝ መብራት ጠፍቶ እንዲሆነ ኔትወርክ ኢንተርኔት ምናምን የሚባሉ ሰዎችን ከመጥቀስ ኢቭን ድፍረት ሊወድልህ ሁላ ይችላል። አለቃይም ከሆነ ሌላም ሰው ጄኒን መሆኔ ሊወድልህ ልትወድልህ ትችላለች። አለቃ ከሆነች እና እምቢ ማለት ነው። ለነገ 4 ሰዓት ማድረስ አልችልም፣ ሶሪ ግን ለከሰዓት ላደርስ እችላለሁ፣ ወይም ለተነገ ወዲያ ላደርስ እችላለሁ በል ይላል። እንግዲህ የመጽሐፍ እምቢ ማለትን በጣም ኖርማላይዝ ማድረግ እንዳለብህ ይመክራል። ሁለተኛ ምንድነው? ውክልና አዘውትር ይላል። አጠገቤ ያሉ ሰዎች ስራውን በጥራት መስራት የሚችሉ እንደሆኑ ከተማመንክባቸው ውክልና ለመስጠት አትቦዝን ይላል። ዴሊጌት አድርግ፣ ግድ የለም አንተ በዛ ሰዓት ሌላ ስራ ትሰራለህ ነው ሀሳቡ እንጂ የግድ ሙጭጭ ብለህ መወከል የሚችል ስራ ዴሊጌት ማድረግ የምትችለው ስራ ሆኖ አንተ ሙጭጭ ብለህ እዛ ላይ ሌሎች ይሄ ጊዜ ጉልበትና ገንዘብህን ማባከን የለብህም። ዴሊጌት አድርግ፣ አንተ ሌላ ስራ ነው ሀሳቡ። ሁለተኛው ስለዚህ ወሳኝ ጭብጥ ውክልና ለመስጠት አለመስማት፣ ውክልናን ማዘውተር። ሶስተኛው እና የመጨረሻው የዚህ መጽሐፍ ሀሳብ ምንድን ነው? የምትወደውን ስራ ብቻ ስራ ይላል። የምትወደውን ስራ የማትወደውን ስራ የምትሰራ ከሆነ ይላል የማትወደውን ስራ የምትሰራ ከሆነ ጀስት ለማሟያነት ነው እንጂ የምትሰራው ስራ ላይ ልጠብ በሚል ውጤት የማምጣት እድል ዝቅተኛ ነው፣ ወይም ዝቅተኛ ነው እድልሽ። የማትወጂው ስራ ከሆነ እንደው ተገደሽ ለአንዳንድ ነገሮች ብለሽ የምትሰሪ ከሆነ በዛ ስራ ውጤታማ መሆናችን ያ ደግሞ ለመርዳቱ ሊዳረግሽ ይችላል እያለ ይቀጥላል ሳይክሉ እና
የምትወደው ስራ የምትሰራ ከሆነ ግን ኢትስ ናት አባውት አውትካም በት ፕሮሰሱን ኢንጆይ ስለምታደርግ ኢቭን ሞር ፕሮዳክቲቭ የመሆን አቅምም ይኖረሃል ይላል። እንግዲህ እነዚህ ሶስቱ የመጽሐፉ ቲፖች ናቸው። ሰነፍ እንግዲህ ይህ መጽሐፍ ከርዕሱ ጀምሮ ወደ አርት ኦፍ ሌዚነስ እና ውስጡ ባሉ አንዳንድ ጉዳዮች ፈገግ የሚያሰኝ ነው። መጽሐፉ ስለ ፕሮዳክቲቪቲ የተጻፈ ነው። ስለ ውጤታማነት የተጻፈ የሚያስተምር መጽሐፍ ነው። ግን ሆን ብሎ አይ ቲንክ ይመስለኛል ኢንቴንሽናሊ ይመስለኛል የማርኬቲንግ ስትራቴጂ ይመስለኛል ብዙ እንዲሸጥላቸው ፐርሰናል ግምቴ ነው። ለማርኬቲንግ ይመስለኛል ይሄን ምስል የሰጡት። ከላይ ያየናቸው ሰነፍ ለመሆን የሚፈልግ ሰው ብለን እንብበል፣ የምትወደው ስራ ብቻ ስራ፣ ውክልና ለመስጠት አትፍራ የሚሉ ሀሳቦች ጤነኛ ምክሮች ናቸው። ግን ሰነፍ ለመሆን የሚፈልግ ከምለው ስራ እንዳይተካተተው መጽሐፉ ባጭሩ ይህን ይመስላል። ከዚህ ቪዲዮ አንዳችሁን ነገር አግኝቻለሁ ብላችሁ ካስባችሁ ዘግታችሁ ከማውጣታችሁ በፊት ይህን መብረቅ ከጓቁሜ ነው እየቀረስኩ ያለሁትና ላይክ አድርጉ። በሌሎች የመጽሐፍ ዳሰሳ ፕሮግራሞች እንገናኛለን። ቻው።